ሰላም ሰላም ቤተሰቦች እንዴት ናቸው? ይህ የአቡቱ ቲዩብ የተለያዩ የትምህርት ትምህርቶችን የምታገኙበት ቻናል ነው። ዛሬ ደግሞ የምናየው ከባለፈው የቀጠለውን ቻፕተር 3 ከረንት ሊያቢሊቲን ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቪዲዮ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። አሁን በቀጥታ የምናየው ከረንት ሊያቢሊቲን ባለፈው አካውንት ሪሲቬብል፣ ኖት ሪሲቬብልን፣ ኖት ፔብልን አይተናል። አሁን ደግሞ የምናየው ከረንት ማቹሪቲ ኦፍ ሎንግ ተርም ዴብት የሚለው ነው። ከረንት ማቹሪቲ ኦፍ ሎንግ ተርም ዴብት ማለት ፕሮፖርሽን ኦፍ ቦንድስ፣ ሞርጌጅ ኖትስ ኤንድ አዘር ሎንግ ተርም ኢንዲፔንደንትነስ ዘ ማቹርስ ዊዝን ዘ ኔክስት ፊዚካል ይር ይላል። ስለዚህ ከረንት ማቹሪቲ ኦፍ ሎንግ ተርም ዴብት የምንለው ለምሳሌ እንደ ቦንድ፣ የቤት ግዢ፣ ይሄ ሞርጌጅ የሚባለው ማለት ነው። የሱ ብድሮች እንዲሁም ደግሞ እና ሌሎች የረጅም ጊዜ ብድር እነኛን የሚይዝልን ከረንት ማቹሪቲ ኦፍ ሎንግ ተርም ዴብት እየተባለ ይጠራል። ኤክስክሉድ ሎንግ ተርም ዴብት ማቹሪንግ ከረንትሊ ኢፍ ዘ አር ቱ ቢ። አሁን ሎንግ ተርም ዴቢት ማቹሪቲ ከረንት ላይ ማናካትተው እነኝህን ነገሮች ከያዘ ምን አይልም፣ ከረንት ማቹሪቲ ኦፍ ሎንግ ተርም ዴቢት ውስጥ አይካተትም። ኖት ኢንክሉድ ማለት ነው፣ ኤክስክሉድድ እያለን ስለሆነ ዋን ሪታየርድ ባይ አሴትስ አኮሙሌትድ ዛት ሃቭ ኖት ቢን ሾውን አስ ከረንት አሴት። አሴቱ ምን ተሆነ? አኮሙሌትድ ዛት ሃቭ ኖት ቢን ሾውን አስ ከረንት አሴት፣ እንደ ከረንት አሴት ሆኖ የማያሳየን ከሆነ ሎንግ ተርም ዴብት ሆኖ ከረንት ማቹሪቲ ውስጥ አይካተትም ማለት ነው። ካላሳይ ኖት ቢን ሾውን አስ ከረንት አሴት መሆኑን ካላሳየን ማለት ነው። ሪፋይናንስድ ኦር ሪታይርድ ፍሮም ዘ ፕሪሲድ ኦፍ ኒው ዴብት ኢሹ፣ አዳዲስ ብድሮች ወይም ደግሞ ሪፋይናንስ የተደረጉትም ሎንግ ተርም ዴብት ውስጥ አይካተቱም። እንዲሁም ደግሞ ኮንቨርትድ ኢንቱ ኦርዲናሪ ሼር፣ ወደ ሼር የተቀየሩ ወደ ኦርዲናሪ ሼር የሚቀየሩትም እነኛንም አናካትትም ማለት ነው። ኤክስክሉድ እናደርጋለን ማለት ነው። ስለዚህ ከረንት ማቹሪቲ ኦፍ ሎንግ ተርም ዴቢት ይሄ ነው ማለት ነው። በሁለተኛ ደረጃ የምናየው ደግሞ ሾርት ተርም ኦብሊጌሽን ኤክስፔክትድ ቱ ቢ ሪፋይናንስድ ነው። ሾርት ተርም ኦብሊጌሽን የአጭር ጊዜ ምን ማለት ነው። ይሄ ደግሞ ኤክስክሉድ ፍሮም ከረንት ሊያቢሊቲ ኢፍ ቦዝ ኦፍ ዘ ፎሎዊንግ ኮንዲሽን አር ሚት። አሁን ይሄ ከረንት ሊያቢሊቲ ለመባል እነኚህ ሁለት ኮንዲሽኖች ካላሟላ ከረንት ሊያቢሊቲ አንለው ማለት ነው። እነኚህ ሁለት ነገሮች ማሟላት ካልቻለ ማለት ነው። ሶ አንደኛ ምንድነው? መስት ኢንተንድ ቱ ሪፋይናንስ ዘ ኦብሊጌሽን ኦን ሎንግ ተርም ቤዝ ነው። ሪፋይናንስ የተደረገው ግዴታ ምን መሆን አለበት? ኦብሊጌሽን ሎንግ ተርም ቤዝ መሆን አለበት። ቤዙ ሎንግ ተርም መሆን አለበት። ግን ኢትስ ከረንት ሊያቢሊቲ ለመባል ማለት ነው መስት ሃቭ አን አንኮንዲሽናል ራይት ቱ ዲፈር ሴትልመንት ኦፍ ዘ ሊያቢሊቲ ፎር አትሊስት 12 months አፍተር ሪፖርቲንግ ዴት። ሪፖርት ከተደረገ ስንት? 12 ወር መሆን አለበት። ሎንግ ተርም ቤዙ ሎንግ ተርም ሆኖ ግን በሾርት ሪፖርት የተደረገ ከሆነ ኢትስ ከረንት ሊያቢሊቲ መስት ሃቭ አንኮንዲሽናል ራይት ቱ ዲፈር ሴትልመንት ኦፍ ዘ liability for at least 12 months after the reporting date መሆን አለበት። this is short term obligation expected to be refinanced የተባለ ሌላኛው current liability type ነው ማለት ነው። ለምሳሌ refinancing of short term debt እንዴት ነው ሪፋይናንስ የምናደርገው? እዚህ ጋር በኤግዛምፕል ላይ ለምሳሌ the CFO for Young Corporation is discussing with the company's chief executive officer issue related to the company short term obligation። እንግዲህ ይሄ ካምፓኒ ቺፍ ኤክስኪዩቲቭ ኦፊሰሩ ሾርት ተርም ኦብሊጌሽን አለው ነው። ፕሬዘንትሊ ቦዝ ዘ ከረንት ሬሽዮ ኤንድ ዘ አሲድ ቴስት ሬሽዮ ፎር ዘ ካምፓኒስ አር ኳይት ሎው። አሁን ከረንት ሬሽዮአቸው እና አሲድ ቴስት ሬሽዮአቸው የሁለቱ ምንድነው ኳይት ሎው ነው አለ። and the chief executive officer is wondering if any of these short term obligation could be reclassified as long term. The financial reporting date is December 31 2014. ፋይናንሻል ሪፖርቲንግ ዴት መቼ ነው? ዲሴምበር 31 2014 ላይ ነው።
ሪፖርቲንግ ዴት ማለት ፋይናንሻል ሪፖርቲንግ ዴት የተደረገው ዲሴምበር 34 2014 ነው። The short term obligation were discussed and the following action was taken by the chief of executive officer ኦፊሰሮቹ ከታች ያሉትን ተወያይተው ወስነዋል ማለት ነው። ኢንስትራክሽን indicate how this transaction should be reported at December 31 አሁን እንግዲህ ሪፖርቲንግ ዴቱ ሴፕቴምበር 31 2014 ነው። ኦር ያንግ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ይለናል። አሁን ሾርት ተርም ኦብሊጌሽን ኤን ስንመለከት ያንግ ሃዝ 15,000 ሾርት ተርም ኦብሊጌሽን ዲዩ ኦን ማርች 1 2015 አሁን እንግዲህ $50,000 ሾርት ተርም ኦብሊጌሽን ነው የገባው መቼ ማርች 1 2015 ምኑ ኦብሊጌሽን ዲዩ ኦብሊጌሽን ማብቂያው የብድሩ ማብቂያ መቼ ነው ማርች 1 2015 the chief of officer discussed with its lender whether the payment could be extended to March 1 2017 አይደል እንዴ ማርች 1 2017 provided young agrees to provide additional collateral አሁን እንግዲህ የቺፍ ኦፍ ኤክስኪዩቲቭ ኦፊሰሩ ወደ ማርች 1 2017 እንዲቀየርለት ስምምነት ላይ ደርሷል። ስምምነቱ ደረሰ ደግሞ an agreement reached on February 1 2015 ነው። February 1 2015 ላይ ነው ማለት to change the loan terms to extend the obligations maturity to March 1 ስለዚህ አግሪመንቱ የተፈረመው ፌብሩዋሪ 1 ነው። ሪፖርት የተደረገው ደግሞ መቼ ነው ዲሴምበር 1 2014 ነው። የቀደም ላይ ያየ ነው ማለት ነው። አሁን አግሪመንቱ የተፈረመው መቼ ነው ፌብሩዋሪ 1 2015 to change the loan terms to extend the obligation maturity to March 1 2015 እንግዲህ ዲው ዴቱ ማርች 1 2015 ነበር። ወደ ተቀየረ ወደ ማርች 1 2017 ተቀየረ ማለት ነው። ምን ተደረገ ሪፋይናንስ ተደረገ። The financial statement are authorized for issuance on April 1 2015 እንግዲህ አውቶራይዝ የተደረገው መቼ ነው አፕሪል 1 2015 ነው። አፕሪል 1 2015 ነው። ሶ እንመልከት አሁን ይሄንን ስናይ liability of reporting date of the liability $15,000 ዲሴምበር 31 2014 ላይ ቀድሞ ምን ሆኖ ተደርጓል ሪፖርት ተደርጓል። ምን ተብሎ liability of $15,000 $50,000 ሊያቢሊቲ ተብሎ ሪፖርት ተደርጓል ዲሴምበር 31 2014 ላይ። ግን ሪፋይናንስ የተደረገው ሪፋይናንስ ኮምፕሊትድ ፌብሩዋሪ 1 2015 ፌብሩዋሪ 1 ልክ ጊዜው ተቀይሮ 2015 እንደገባ ፌብሩዋሪ 1 ላይ ሪፋይናንስ ተደርጓል ማለት ነው። ሊያቢሊቲ ዲው ኦፍ ፔመንቱ መቼ ነበር ማብቂያው ዲው ዴቱ መቼ ነበር ማርች 1 2015 ነው። ስቴትመንት ኢሹንስ መቼ ነው እዚህ መጨረሻ ላይ ፋይናንሻል ስቴትመንት አውቶራይዝድ ያልነው አፕሪል 1 2015 ምን ተደርጓል ስቴትመንት ኦፍ ኢሹዋንስ ተሰጥቷል። this is liability reporting ፋይናንሻል ሪፖርቱ ቀድሞ ከመጣ ከምኑ ከሪፋይናንስ ኮምፕሊትዱ this is ምንድነው ማለት ነው ከረንት ሊያቢሊቲ ነው ብለን እንገልጸዋለን ነው የሚለው ቀጣይ ላይ ስናየው ያው አሁን እዚህ ጋር ምንድነው current liability of $15,000 ዲሴምበር 31 2015 ዲሴምበር 31 2015 ላይ ሪፖርት የምናደርገው ምን ብለን ነው ከረንት ሊያቢሊቲ ሲንስ የሚለውን እንመልከት። እቺ ጠቃሚ ኖት ናት። ሲንስ the agreement was not in place as of the reporting date December 31 2015 the obligation should be reported as current liability ዲሴምበር 31 2015 ላይ ሪፖርቲንግ ዴቱ ስለነበረ ስለዚህ ኦብሊጌሽኑ ቀድመን ሪፖርት አድርገናል። ምን ተመደረው ሪፋይናንስ ከመደረው before the refinancing of the obligation ምን አድርገናል እኛ ሪፖርት አድርገናል ማለት ዲሴምበር 31 ሪፖርት ስናደርግ this is ምን እንላለን ማለት current liability ይባላል ማለት ነው። current liability እየተባለ ይጠራል። ምኑ ከቀደመ the reporting ዴቱ ከሪፋይናንስድ ኮምፕሊትድ ከመሆኑ ከቀደመ ስለዚህ ምንድነው ማለት ነው current liability ብለን ሪፖርት እናደርጋለን ማለት ነው። ሌላኛው ሾርት ተርም ኦብሊጌሽን ቢ ሚለውን ስናይ Young also has another short term obligation of $120,000 due on February 15 2015 እንግዲህ ደግሞ $120,000 ሌላ ያጭር ጊዜ ብድር አንጥቷል። መቼ ነው ዴቱ
ፌብሩዋሪ 15 2015 የሆነ ማለት ነው። in this discussion with the lender agrees to extend the maturity date to February 1 2016 ማቹሪቲ ዴቱ መቼ ነው? ወዴት እንዲቀየር ነው የፈለገው አግሪመንቱ? ወደ ፌብሩዋሪ 1 2016 እንዲቀየር ነው። the agreement is signed on December 18 አግሪመንቱ የተፈራረመው መቼ ነው? ዲሴምበር 18 2014 ነው። the financial statement are authorized for issuance on March 31 2015 እንግዲህ ኢሹዋንሱ አውቶራይዝድ ኢሹዋንሱ መቼ ነው? ስቴትመንት ኢሹዋንሱ ማርች 31 2015 ነው የሚለን። ሶ አሁን አግሪመንቱ የተፈረመው መቼ ነው? ዲሴምበር 18 ምን ከመደረጉ የ2014 ሪፖርት ከመደረጉ ቀድሞ አይደል እንዴ? ቢፎር the reporting date the current obligation also refinanced completed የሆነበት ቀን መቼ ነው? ዲሴምበር 18 2014 እንመልከት። ሪፋይናንስ ኮምፕሌትድ ዲሴምበር 18 2014 ነው አይደል? ሪፋይናንስ የሚደረገው የአመቱ መጨረሻ ላይ ዲሴምበር 31 ነው አይደል እንዴ? ሪፖርት የሚደረገው ማለት ነው። ሪፖርት የሚደረገው የአመቱ መጨረሻ ወይም ደግሞ በውጪዎቹ ማለት ነው ዲሴምበር 31 ላይ ነው። የ2014 ሪፖርት ከመደረጉ በፊት አስቀድሞ ምን አድርጎታል? ምን አድርጎታል? ሪፋይናንስ አድርጓል ነው። ወደ ፌብሩዋሪ 1 2016 ሪፋይናንስ አድርጓል። ሶ ሪፋይናንስ ኮምፕሌት ዴቱ መቼ ነው? ዲሴምበር 18 2014 ላያቢሊቲ ኦፍ $100,000 ዲሴምበር 30 2014 ላያቢሊቲ ተብሎ ዲሴምበር 31 2014 ላይ ሪፖርት ተደርጓል ማለት ነው። ላያቢሊቲ ዲዩ ፎር ፔመንት መቼ ነበር ማብቂያው? ፌብሩዋሪ 15 2015 ነበር ዱ ዴቱ። ስቴትመንት ኢሹዋንሱ ደግሞ ማርች 31 2015 ነበር ማለት ነው። ስለዚህ አሁን ይህን ደግሞ እንዴት ነን ከረንት አሴት እንለዋለን ነው። ያንኑ ኤግዛምፕል እያየን ነው። ሪፖርት የሚደረገው ነን ከረንት አሴት ብለን ነው። ቢኮዝ ሪፋይናንስድ ወይም ዘ ሾርት ተርም ኦብሊጌሽን ሪፋይናንስ የተደረገበት ቀን ሪፖርት ከተደረገበት ቀን ከቀደመ ነን ከረንት ሊያቢሊቲ ብለን ሪፖርት እናደርጋለን ነው። ሪፋይናንስድ ኮምፕሌት ዴቱ መቼ ነው? ዲሴምበር 18 2014 ነው። ሪፖርት የተደረገው ሊያቢሊቲ 120,000 ሊያቢሊቲ አለብኝ ብሎ ደግሞ ሪፖርት ያደረገው መቼ ነው? ዲሴምበር 31 2014 ነው። ስለዚህ ማንኛው ይቀድማል? ሪፋይናንስ የተደረገበት አግሪመንቱን የተፈራረሙበት ቀን ይቀድማል። ሳይን ዲሴምበር 18 2014 ስለሆነ ማለት ነው። ሲንስ the agreement was in place as of the reporting date ስለዚህ the agreement was in place as of the reporting date አግሪመንቱ ምን ብሏል? ቀድሞ ነው የመጣው ከዲሴምበር 31 2014 ቀድሞ የተደረገው ማን ነው? ሪፋይናንስ መደረጉ ነው። ሾርት ተርም ኦብሊጌሽን ኦር ሪፋይናንስ ተደርጓል ማለት ነው ቢፎር the reporting date ስለዚህ the obligation is reported as ምን ብለን ሪፖርት እናደርገዋለን? ነን ከረንት ሊያቢሊቲ ብለን ሪፖርት እናደርገዋለን ማለት ነው። ነን ከረንት ሊያቢሊቲ ብለን ሪፖርት እንደምናደርገው ያሳያን። ሌላኛው ደግሞ አናዘር ከረንት ታይፕስ ኦፍ ከረንት ሊያቢሊቲ ዲቪደንድ ፔብል ነው። ዲቪደንድ ፔብል ያው የሚባለው እንደምታውቁት አማውንት ዲቪደንድ ማለት ኮሌክሽንስ ኦፍ ሼር ሆልደርስ ከሼር ሆልደሮች የምንሰበስበው አይደል እንዴ? የምንሰበስበው ነው ዲቪደንድ። ተነኛ የተሰበሰብነውን ዲቪደንድ ለነኛ የምንሰጣቸው የሰበሰብ ፋርስት እነኛ ኢንቨስት የሚያደርጉት አለ። እነኛ ኢንቨስት ያደረጉትን እኛ ደግሞ ለነሱ የምንሰጣቸው የምናከፋፍላቸው ማለት ነው። ድርሻ እንደሚባለው ዲቪደንድ ማለት ድርሻ ማለት ነው። የምናከፋፍላቸው ለእያንዳንዱ ስቶክ ሆልደር የምንሰጣቸው ነው። amount owed by a corporation to its stockholder as the result of board of director authorization ባወጣው መሰረት ለስቶክ ሆልደሮች የምንሰጣቸው ነው ማለት ነው። ስለዚህ
ለስቶክ ሆልደሮች ለእያንዳንዳቸው ቦርድ ኦፍ ዳይሬክተር ኦቶራይዝ ባደረገው መሰረት ለነኛ ያንን ሳንከፍል ስንቀር ይባላል ዲቪደንዱን ሳንከፍል ስንቀር ዲቪደንድ ፔኤብል ተብሎ ይጠራል ማለት ጀነራሊ ፔድ ዊዝን 3 months ዲቪደንድ የሚከፈለው በየ3 ወሩ ነው ፔድ ዊዝን 3 months undeclared dividend on cumulative preference share not recognized as a liability undeclared የተደረጉ ዲቪደንዶች ምን ተብሎ አይጠሩም እንደ ሊያቢሊቲ ሪኮግናይዝ አይደረጉም not recognized as a liability እንደ ብድር እንደ ዕዳ አይደረጉም ሪኮግናይዝ አይደረጉም ማለት ነው አይጠቃለሉም dividend payables in the form of additional share are not recognized as a liability dividend payable in the form of additional share ከሆነ አዲስ ሼር ከሆነ ያም እንደ liability recognized አይደረግም ሪፖርት የሚደረገው ምን ተብሎ ነው reported in equity ሆኖ ሪፖርት ይደረጋል ይለናል ሌላኛው another types of current liability customer advanced and deposit ነው customer advanced and deposit ማለት returnable cash deposits received from customers and employees ነው returnable cash deposit ተመላሽ ለምሳሌ ደንበኞች እኛ ጋር ቅድሚያ ክፍያ ሲሰጡን ቅድመ ክፍያ አንተው ይሰጡን ወይም ደግሞ ተደንበኞቻችን ወይም ከከስተመሮቻችን የምንሰበስባቸው ብሮች ወይም ካሾች እነኛ ከስተመር አድቫንስ ኤንድ ዲፖዚት ይባላሉ ስለዚህ ያ ምንድነው ለነኛ እኛ መመለስ ሲኖርብን ያ ምንድነው ከስተመር አድቫንስ ኤንድ ዲፖዚት እንደ ከረንት ሊያቢሊቲ ያዛል ማለት ነው returnable cash deposits received from customers and employees ከሰራተኞቻችን እንዲሁም ከደንበኞቻችን የምንሰበስባቸው ተመላሽ ካሾች current liability ናቸው ማለት ነው may be classified as current or non current liability አሁን customer advance and deposit current ወይም ደግሞ non current liability ብለን ልንከፋፍላቸው እንችላለን another types of current liability also unearned revenue ነው unearned revenue accounting fundamental accounting one ላይ chapter 3 or እንደዛ አካባቢ አይተነዋል unearned revenue payment received before providing goods or performing service payment received ክፍያውን ተቀብለን ነገር ግን እኛ ምርቱን ወይም ደግሞ አገልግሎቱን አሳልፈን ሳንሰጥ ስንቀር this is unearned revenue ብለን እንገልጸዋለን ማለት ነው unearned revenue payment received before providing goods or performing service አገልግሎቱን ሳንሰጥ ወይም ደግሞ ምርቱን አሳልፈን ሳንሰጥ ቀድመን ክፍያውን ወይም ብሩን ቀድመን ከተቀበልን ያ unearned revenue እርሱ current liability ነው ክሬዲት ላይ ነው ሪፖርት ምናደርገው unearned revenue also a current liability so ሲችን እንመልከት types of business የተለያዩ ቢዝነሶች አሉ እዚህ ጋር ለምሳሌ ኤርላይን አለ ማጋዚን ፐብሊሸር አለ ሆቴል አውቶ ዲለር እና ሪቴለሮች አሉ እዚህ ጋር አካውንት ታይትል አላቸው unearned revenue የሚባሉ ኤርላይን ላይ unearned passenger ticket revenue አለ unearned passenger ticket revenue አሁን ቲኬት ገዝቷል አንድ ሰው ከኤርላይን ሄዶ ቲኬት ቢገዛ ያ ቲኬት ምንድነው unearned revenue ነው በረራውን እስካልተደረገ ድረስ ምንድነው ማለት ነው አገልግሎት እስካልሰጠን ድረስ የበረራ አገልግሎቱን እስካልሰጠን ድረስ እንደ ገቢ አይቆጠርም unearned ነው current liability ሆኖ ሪከርድ ይደረጋል ማለት ነው ይስ revenue የሚሆነው passenger revenue የሚሆነው አገልግሎቱን ምን ስናደርግ ፐርፎርም ስናደርግ ነው ማለት ነው ማጋዚን ፐብሊሸር ምንለው ደግሞ unearned subscription revenue ነው ገቢ የሚሆነው revenue የሚሆነው subscription revenue ሲገኝ እንትን አገልግሎቱን ስንሰጥ ነው ማለት ነው ሆቴል unearned rental revenue አሁን ምሳሌ unearned rental revenue አለ ያልተጠቀምንበት ይኖራል ያ rental revenue የሚሆነው አገልግሎቱን ፐርፎርም ወይም ደግሞ providing goods or perform service እንሰጥ ነው አውቶ ዲለርም እንደዛው unearned warrant revenue አለ warrant revenue ሪቴለር ደግሞ unearned gift card revenue ተለያዩ ጊፍት ካርዶች ይሰጥና እነኛ ጊፍት ካርዶች ደግሞ
እስካልተሸጡ ድረስ ምን አይሆንም ማለት ነው፣ እንደ ገቢ አይቆጠሩም። ሰልስ ረቨኒው የሚሆኑት ሲሸጡ ነው ማለት ነው። this is unearned revenue also it is a current liability ሆኖ ሪከርድ ይደረጋል ማለት ነው። ለምሳሌ እዚህ ጋር አንድ ኤግዛምፕል ብናይ ስፖርት ፕሮ ማጋዚን ሶልድ 12,000 annual subscription on August 1 2015 for 18 each እያንዳንዳቸው 18 ዩሮ ናቸው። 18 ናቸው። 18 ስንት ነው? 12,000 annual subscription ነው። prepare sport pro August 1 2015 journal entry and December 31 2015 annual adjusting entry። አሁን ይህንን ያደረገው ኦገስት 1 ነው። ኦገስት 1 2015 ነው። ኦገስት 1 2015 12,000 annual subscriptionዎችን እያንዳንዳቸው 18 የሚያወጡ ሰብስክሪፕሽኖችን ሸጧል፣ ሶልድ አድርጓል። እኛ ስለዚህ ይህ ስፖርት ፕሮ ማጋዚን ጆርናል አጀስቲንግ ኢንትሪውን ዲሴምበር 31 2015 ላይ ሪከርድ እያደረገ ነው። ምን መዘገበ ማለት ነው? የሻጩን የስፖርት ፕሮ ማጋዚንን ነው ማለት ነው። ኦገስት 1 ላይ ካሽ በስንት ተቀብሏል? ኦገስት 1 የስንቱ ነው? ኦገስት 1 ላይ ስንት ሸጧል? 12,000 annual subscription አይደል የሸጠው? ስንት ተቀብሏል? ስለዚህ ስንት ነው? 18 ሲባዛ በ12 216,000 ይመጣል አይደል እንዴ? 216 ካሽ ነው የተቀበለው። unearned revenue ስንት አለበት? ክሬዲት ላይ 216,000 ከረንት ሊያቢሊቲ አለበት ማለት ነው። ከረንት ሊያቢሊቲ አለበት ማለት ነው። አሁን ግን እንደ ገቢ ሬቨኒው የሚቆጥረው ዲሴምበር 31 ላይ ሬቨኒው ይሄን ያህል አግኝቷል የምንለው ሰርቪስ ፐርፎርም ያደረገው ከኦገስት እስከ ዲሴምበር ያሉትን ወራት 5 ወራት ብቻ ነው። የአምስት ወሮቹን ምን እናደርጋለን? ሪፖርት እናደርጋለን ማለት ነው። ዲሴምበር 31 2015 ላይ ዲሴምበር 31 unearned revenue ለማግኘት መጀመሪያ 5 ወሮቹን ምን ያክል ሬቨኒው ምን ያክል ገቢ አግኝቷል የሚለውን ለማግኘት 216,000 ሲባዛ በ5 12ኛ ስናደርገው ስንት እናገኛለን? 90,000 እናገኛለን። 90,000 ስለዚህ የ5 ወር ስንት አገልግሎት ሰጥቷል ማለት ነው? ሰርቪስ ፐርፎርም አድርጓል ማለት ነው። አኑዋል ሰብስክሪፕሽን ሰብስክሪፕሽን ስንት ሰጥቷል ማለት ነው? 90,000 የ90,000 የሚያክል ሰጥቷል። ስለዚህ unearned revenue በስንት ይቀንሳል? በ90,000 ይቀንሳል። ክሬዲትድ እናደርጋለን። unearned revenue በ90,000 ይቀንሳል። ሰብስክሪፕሽን ሬቨኒው እኛ አገልግሎት ሰጥተን የምናገኘው ገቢ በስንት ይጨምራል? 90,000 ሆኖ ይጨምራል። ምን ላይ ሬቨኒው ኖርማል ባላንስ ምንድነው? ክሬዲት ላይ ሪካርድ እናደርጋለን ማለት ነው። ሪካርድ እናደርጋለን። another types of current liability sales and value added tax payable sales and value added tax payable የሽያጭና የቫት ክፍያዎች አሉ። ደግሞ ሴልስ ኤንድ ቫልዩ አድ ታክስ ፔብል ኦልሶ ኖን አስ ከረንት ሊያቢሊቲ ናቸው። ለምሳሌ ኮንሳምፕሽን ታክስ አሉ። ኮንሳምፕሽን ታክስ አር ጀነራሊ ኢዘር ሴል ታክስ ኦር ቫት ኦር ቫልዩ አድድ ታክስ። ኮንሳምፕሽን ታክስ የምንላቸው ወይ ሴል ታክስ ነው፣ የሽያጭ ግብር ወይም ደግሞ ቫት የምንለው ነው። ፐርፐስ ኢዝ ቱ ጀነሬት ሬቨኒ ፎር ዘ ገቨርንመንት። አሁን እነዚህ ሴል ታክስ ወይም ደግሞ ቫትም ተሰብስበው ለማን ነው ገቢ የሚሆኑት? ለመንግስት ገቢ ነው። ሬቨኒ ፎር ዘ ገቨርንመንት። ዘ ቱ ሲስተምስ ዩዝ ዲፈረንት ሜቶድስ ቱ አኮምፕሊሽ ዚስ ኦብጀክቲቭ። አሁን ሴል ታክስ እና ቫልዩ አድ ታክስ የተለያየ ሜቶድ ናቸው። የተለያየ ታክስን የምንሰበስበት ሜቶድ ነው። የተለያየ ዲፈረንት ሜቶዶች ናቸው። ዋን ባይ ዋን አሁን ሁለቱንም እናያለን። ፈርስት ሴል ታክስ ፔብልን ስናይ ሴል ታክስ ፔብል ሃሎ ሱፐርማርኬት ሴልስ ሎቭስ ኦፍ ብሬድ ቱ ኮንሱመርስ ኦን ኤ ጊቨን ዴይ ፎር 2,400 assuming a sale tax rate of 10%. ሃሎ ሱፐርማርኬት makes the following entry to record the sale. አሁን ሃሎ ሱፐርማርኬት ዳቦ ነው እንግዲህ ብሬድ አይደለ? ሎቭስ ኦፍ ብሬድ ቱ ኮንሱመር
ተጠቃሚዎች ዳቦ ሸጠ። በስንት? በ2400። ስንት ፐርሰንት ሴል ታክስ ያለው? ሴል ታክስ ሬቱ 10% የሆነ ማለት ነው። አሁን ሃሎ ሱፐር ማርኬት የሸጠበትን ሪከርድ እያደረገ ነው። ስለዚህ አጠቃላይ በስንት ነው የሚቀበለው? 2400 ሲባዛ በ10% ስንት ይመጣል? 240 ይመጣል። ታክሱንም አንድ ላይ ደምሮ 140 ብር ካሽ ይቀበላል ማለት ነው። በካሽ ይቀበላል። ለሱ ሴልስ ሬቨኒው የሚሆነው 2400 ነው። ሴል ታክስ ፔብል ደግሞ ስንት አለበት? 240 ብር ሴል ታክስ ፔብል ነች ማለት ነው። ሴል ታክስ ፔብል። ስለዚህ የ10%ቷን ፍሮም ኮንሱመር ያመጣና ለመንግስት ሬቨኒው ገቢ ያደርጓል። ለሱ ምንድነው? ፔብል ነው። ለገቨርንመንት ደግሞ ሬቨኒው ሆኖ እንደዚህ ሪከርድ ያደርጋል። በካሽ 2640 ይቀበላል። ሴልስ ሬቨኒው 2400 ክሬዲት፣ ሴል ታክስ ፔብል 240 ክሬዲት። ይህን ስደምሩት ሁለቱ 2640 ይመጣል ማለት ነው። እንደዚህ አድርጎ ምን ያደርጋል? ሪከርድ ያደርጋል ሃሎ ሱፐር ማርኬት ማለት ነው። አሁን ደግሞ ቫልዩ አድድ ታክስ ፔብልን ስናይ ከዛኛው ለየት የሚያደርገው የኛው ኦርደር አለው። ስቴፕ ባይ ስቴፕ ነው የሚሄደው። The VAT is collected every time a business purchase product from another business in the product supply chain. አሁን ምን አለው? ሰፕላይ ቼን አለው፣ ስቴፕ አለው ማለት ነው። ቱ ኢሉስትሬት አሁን በኤግዛምፕሉ እናየው። ሂል ፋርም ዋይት ካምፓኒ ግሮውስ ዊት ኤንድ ሴልስ ኢት ቱ ሰንሻይን ባኪንግ ፎር 1000. ሂል ፋርምስ ዌት ሜክ ዘ ፎሎዊንግ ኢንትሪ ቱ ሪከርድ ዘ ሴል አሲዩሚንግ ዘ ቫት ኢዝ 10% ይለናል። ሂል ፋርም ስንዴ አምራች ካምፓኒ ነው። ለሰንሻይን ዱቄት ፋብሪካ ደግሞ እሱ ሰንሻይን ዱቄት ፋብሪካ 1000 ገዛ። ከማ ከሂል ፋርም ምን ስንዴ ማለት ነው። ቫቱ ስንት ፐርሰንት ያለው? 10% ቫልዩ አድድ ታክስ ያለው። ስለዚህ ምን ልናደርግ ነው? አሁን ሪከርድ እያደረገ ያለው ማን ነው? ሴሉን ሂል ፋርም ነው። ሂል ፋርም ሪከርድ እያደረገ ነው። ስለዚህ 1000 ሲባዛ በ10% ስንት ይመጣል? 100 ይመጣል። ቫልዩ አድድ ታክስ ፔብሏ ስንት ትሆናለች? 100 ናት ማለት ነው። ስለዚህ ሂል ፋርም ከሰንሻይን ባኪንግ የሚቀበለው ካሽ 1100 ይሆናል። 1100 ይቀበላል። ለሱ ሴልስ ሬቨኒው የሚሆነው 1000 ነች። ቫልዩ አድድ ታክስ ፔብሏ ደግሞ ስንት ናት ማለት ነው? 10%ቷ 100 ትሆናለች ማለት ነው። 100ዋን ቫት ይከፍላል። ሂል ፋርም ለማ ሰንሻይን ነው። እንግዲህ ሂል ፋርም እና ሰንሻይን ነው። ፕሮዳክቱ ምንድነው? ሰፕላይ ቼን ነው። ፕሮዳክቱ በተጓዘ ሰፕላይ ቼን ነው የቫት የሚሄደው። እንግዲህ ቫልዩ አድድ ታክስ ፔብል ስንት አለ? 100 አለ። በቀጣይ ደግሞ ሰንሻይን ሁለተኛ ላይ አሁን ደግሞ የምናየው ሰንሻይን ባኪንግ ሜክስ loaves of bread from this white and sells it to ሃሎ ሱፐር ማርኬት for 2000. አሁን ደግሞ ሰንሻይን ባኪንግ ዳቦውን ዱቄት አምርቶ ዳቦ ጋግሮ ወዴት ቀየረው? ወደ ዳቦ ቀይሮ ስንዴውን ለማሸጠ ለሃሎ ሱፐር ማርኬት በ2000 ሸጠ። ሰንሻይን ባኪንግ makes the following entry to record the sale assuming the VAT is 10%. አሁን በቫት ጊዜ ተመሳሳይ ፐርሰንት ነው ያላቸው። ሬታቸው ተመሳሳይ ሆኖ ነው የሚመጣው። ምንም አይነት ቼን ቢኖረውም እንኳን ተመሳሳይ ቫት ፐርሰንት ነው ያለው። ስለዚህ ቫቱ ስንት ነው? 10% ነው። ሰንሻይን ለሃሎ ሱፐር ማርኬት ሸጧል። አሁን ሰንሻይን ሪከርድ ሲያደርግ ሴሉን ሪከርድ ዘ ሴል ከሃሎ ሱፐር ማርኬት የሚቀበለው በካሽ ስንት ይሆናል ማለት ነው? 10% ነው። 2000 ሲባዛ በ10% ስንት ነው? 200 አይደል? 200 ይጨምራል ማለት በዋጋው ላይ። ካሽ 2200 ከሃሎ ሱፐር ማርኬት ይቀበላል። ከሃሎ ሱፐር ማርኬት 2200 ይቀበልና ሰልስ ሬቨኒው የሚሆነው እሱ ስንት ነው? ገቢ የሚሆነው የሰንሻይን ባኪንግ ገቢ የሚሆነው 2000 ነው። ቫልዩ አድድ ታክስ ፔብሉ ደግሞ ስንት ላይ ሪከርድ ይደረጋል? 200 ክሬዲት ሪከርድ ይደረጋል ማለት ነው። አሁን
ሰንሻይን ባኪንግ ዘን ሪሚትስ 100 to the government not 200። ይሄ ማለት ሰንሻይን ባኪንግ ቀድሞ 100 ተከፍሏል። ቀድሞ 100 ታክስ ተከፍሏል። 200ውን ቫልዩ አድ ታክስ ፔብል 200ውን አይከፍልም። የሚከፍለው 100 ብቻ ነው። the reason ምክንያቱም ሰንሻይን ባኪንግ ዛል ኦልሬዲ ፔድ 100 to ሂል ፋርም ዋይት። ሂል ፋርም ዋይት ካምፓኒው ስንቱን ከፍሏል? 100ውን ከፍሏል። ስለዚህ ሰንሻይን ባኪንግ የሚከፍለው ስንት ነው? 100 ነው ማለት ነው። ለማ ይልካል? ለሂል ፋርም ዋይት 100ውን ይልክለታል ማለት ነው ወደ ሂል ፋርም ዋይት ካምፓኒ። ስለዚህ ቼን አለው፣ ስቴፕ ባይ ስቴፕ ነው የሚባለው። ቫት ለዚህ ነው ማለት ነው። 200 እዚህ ጋር ነበረ፣ ግን 200ንም አይከፍልም። 100ውን ይከፍላል። ቀድሞ 100 ተከፍሏል ማለት ነው። በሶስተኛ ደረጃ ደግሞ የምናየው ሃሎ ሱፐር ማርኬት ሴልስ the loaf of bread to consumer for 2400። ሃሎ ሱፐር ማርኬት ዳቦውን ለተጠቃሚው ለኮንሱመሮቹ ሸጠ በ2400። ሃሎ ሱፐር ማርኬት makes the following entry to record the sale assuming the VAT is 10%። ቫቱ ስንት ፐርሰንት? 10% አድርገው ማለት ነው። 10%። ስለዚህ 10% 2400 ሲባዛ በ10% ስንት ይሆናል? 240 በካሽ የሚቀበለው ከኮንሱመሮቹ ላይ ሃሎ ሱፐር ማርኬት 2640 ብር ይቀበላል። ለሱ ለሃሎ ሱፐር ማርኬት ገቢ ብሎ ሪከርድ የሚያደርገው ሰልስ ረቨኒው 2400 ነው ማለት ነው። ቫልዩ አድድ ታክስ ፔብሉ 240 ክሬዲት ሪከርድ ይደረጋል ማለት ነው። ሃሎ ሱፐር ማርኬት ዘን ሰንድስ ኦንሊ 40 to the tax authority as it deducts the 200 VAT already paid to Sunshine Baking and Hill Farm White Company ማለት ነው። ሃሎ ሱፐር ማርኬት ቫልዩ አድ ታክስ የሚከፍለው ምን ያክል ነው? 40 ብር ብቻ ነው። 40 ነው የሚከፍለው። ምክንያቱም 200 ቀድሞ ሰንሻይን ፓኪንግ እና ሂል ፋርም ዋይት ካምፓኒ ቀድሞ ስለከፈሉት ማለት ነው። ቀድሞ ከፍለውታል። ስለዚህ አጠቃላይ ስንት ነው ማለት ነው? ቫቱ 240 ይሆናል ማለት ነው። ወዴት? ለገቨርንመንት ገቢ ይደረጋል ማለት ነው። ገቢ ይደረጋል። አሁን የቫልዩ አድ ታክስ እና የሴልስ ታክስ ልዩነቱ ይሄ ነው። ሴል ታክስ መጨረሻ ላይ አንዴ የተሸጠውን ወደ ኮንሱመር ሲደርስ አንዴ ነው ሪከርድ አድርገን ከመጨረሻው ሪቴለር ላይ ሴልስ ታክስ ብለን የምንወስደው። ነገር ግን ቫት ከሆነ ግን ከመጀመሪያ ከፕሮዲሰሩ ጀምረን ፕሮዲሰሩ ተዛ ደግሞ ዳቦ ተደረገ፣ ዳቦውን አምርቶ ለቸርቻሪ ሸጠ፣ ቸርቻሪው ደግሞ ለተጠቃሚው እስከሚሸጥ ድረስ ያለው ቼንን ይዞ በዚያ ደረጃ 10% ቫት እየከፈሉ ቀድሞ የተከፈለውን እየቀነስን እስከ መጨረሻው ቼን ድረስ እንሄዳለን ማለት ነው። ይሄ የቫት አሰራር ነው ማለት ነው። ሌላኛው ኢንካም ታክስ ፔብል ነው። ኢንካም ታክስ የገቢ ታክስ አላለ ተገቢ ከምናገኘው ደሞዝ ላይ ከምናገኘው ኢንካም ላይ የምንከፍለው ታክስ፣ ይሄም ከረንት ሊያቢሊቲ ሆኖ ይቀመጣል። ኢንካም ታክስ ፔብል ቢዝነስ must prepare an income tax return and compute the income tax payable። Business must prepare an income tax return and compute the income tax payable። ስለዚህ ኢንካም ታክስ አለ የሆነ ገቢ ስናገኝ ከዚያ ከገኘናት ላይ ለመንግስት ገቢ የምናደርገው ታክስ ካልከፈልን ኢንካም ታክስ ፔብል ነው ማለት ነው። ታክስ ፔብል አር ከረንት ሊያቢሊቲ። ታክስ ፔብል ከረንት ሊያቢሊቲ ነው። ኮርፖሬሽን መስት ሜክ ኤ ፔሪዮዲክ ታክስ ፔብል። የተለያዩ ካምፓኒዎች የተለያዩ ኮርፖሬሽኖች ፔሪዮዲክ የሆነ ታክስ ፔመንት አላቸው ማለት ነው። የግብር ከፋዮች ምናምን የሐመር ውሃ እየተባለ የሚጠራው ማለት ነው። እንደነኛ አይነት ፔሪዮዲክ የሆነ የታክስ መክፈያ ጊዜ ያላቸው ነው ኮርፖሬሽኖች። ዲፈረንስ ቢትዊን ታክሰብል ኢንካም ኤንድ አካውንት ኢንካም ሰምታይምስ ኦከርስ። ስለዚህ the difference between ኢንካም ታክስ ፔብል የምንለው
የታክሴብል ኢንካም እና የአካውንቲንግ ኢንካሙ ሰምታይም ኦከር ይሆናል። የእነሱን ዲፈረንስ ነው የሚይዝልን ማለት ነው። ሰው ለዛሬው እዚህ ጋር ይበቃናል። በቀጣይ ኤምፕሎይ ሪሌትድ ላያቢሊቲን እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ፣ ለቪዲዮ አዲስ ከሆናችሁ ማለት ነው። እና ቪዲዮ በተለቀቀ ቁጥር አዳዲስ ቪዲዮዎች እንዲደርሳችሁ እንዲሁም ለጓደኞቻችሁ ይጠቅማችኋል፣ ያግዛችኋል ካላችሁ ደግሞ ለጓደኞቻችሁ ሼር ማድረጋችሁን አትዘንጉ። ስላዳመጣችሁኝ ስለተከታተላችሁኝ አመሰግናለሁ።